ሁሉም ሶሻል ሚዲያ ለሁሉም አይነት ቢዝነስ ተስማሚ አይደለም። በዲጂታል ማርኬቲንግ ስራ መስራት ከፈለጋችሁ የምትጠቀሙትን ቻናል በጥንቃቄ መምረጥ የግድ ይላል። ቲክቶክ፣ ኢንስታግራም ወይስ ዩቲዩብ፣ ቴሌግራም፣ ዋትስአፕ ወይስ ፌስቡክ መምረጥ ከተቸገራችሁ ይህ ቪዲዮ ለእናንተ ነው። ሰላም አለልኝ ይባላለሁ። ዘወትር በዚህ ቻናል ስለ ዲጂታል ማርኬቲንግ እና ስለ ቴክኖሎጂ በተለይም ደግሞ ስለ ኤአይ የተለያዩ ቲፖችን ይዤ እቀርባለሁ ማለት ነው። አሁኑኑ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በዲጂታል ማርኬቲንግ ገንዘብ መስራት ከፈለጋችሁ ዘወትር ስለ ዲጂታል ማርኬቲንግ የምለቃቸው አዳዲስ ቪዲዮዎች ይኖራሉ ማለት ነው። እነሱን እስከ መጨረሻው ሳታልፉ መማር አለባችሁ። በዚህ የዲጂታል ማርኬቲንግ ኮርስ 3ኛ ክፍል ተስማሚ የዲጂታል ማርኬቲንግ ቻናል ወይም መስራት የምፈልግበትን የዲጂታል ቻናል እንዴት በቀላሉ መምረጥ እንችላለን የሚለውን ዛሬ እነግራችኋለሁ። ከዚህ በፊት በዲጂታል ማርኬቲንግ ሁለተኛው ሌሰን ማለት ነው መስራት የምንፈልገውን ኒች ወይም የስራ አይነት እንዴት መምረጥ እንችላለን፣ ከዛስ ለማን እንሸጣለን፣ ደንበኞቻችን እንዴት በቀላሉ መለየት እንችላለን የሚለውን ሰርችላችሁ ነበር። ሁለተኛውን ክፍል ካላያችሁ ሙሉ አረዳድ እንዲኖራችሁ ተመልሳችሁ እሱን ማየት አለባችሁ። ምን አይነት ኒች ላይ መስራት እንችላለን፣ ደንበኞቻችን እነማን ናቸው የሚለውን ቀድመን ከለየን ቀጣዩ ስቴፕ የሚሆነው በየትኛው ቻናል መስራት ብንችል የበለጠ አዋጭ ይሆናል የሚለውን በቀጥታ እናያለን ማለት ነው። በየትኛው የዲጂታል ቻናል መስራት እንችላለን የሚለውን ለመለየት ሁለት ቴክኒኮችን ማሰብ ትችላላችሁ። በቀላሉ የትኛውን ቻናል መርጣችሁ መስራት እንደሚችሉ ለመጠቆም ማለት ነው። የመጀመሪያው ቴክኒክ የሚሆነው የሁለተኛው ቪዲዮ የነገርኳችሁ ማለት ነው። አጠቃላይ የካስተመሮቻችን የጋራ ባህሪ ምንድን ነው የሚለውን ማወቅ አለባቸው። ለምሳሌ በጾታቸው ሊሆን ይችላል፣ እድሜያቸው ሊሆን ይችላል፣ ሎኬሽናቸው፣ መገኛቸው፣ ምን አይነት ሶሻል ሚዲያ እንደሚጠቀሙ፣ ምን አይነት ኮንቴንት ማየት እንደሚፈልጉና በትክክል አሁን ላይ ፌስ ያደረጉት ፕሮብሌም ምንድን ነው የሚለውን ያንን ጠቅላላ አድርጋችሁ የካስተመሮቻችን ፕሮፋይል ዶክመንት አድርጋችሁ ከሆነ ይህንን ከተረዳችሁ በቀጥታ ምን አይነት ቻናል ላይ መስራት እንዳለባችሁ ይጠቅማቸዋል ማለት ነው። ስለ ካስተመር ፐርሶና የበለጠ ማወቅ ከፈለጋችሁ ሁለተኛውን ቪዲዮ ተመልሳችሁ ማየት ትችላላችሁ። ሁለተኛው ቴክኒክ የትኛውን ቻናል መጠቀም እንዳለባችሁ የሚጠቁማችሁ መጀመሪያ የእናንተ ግባችሁ ምንድን ነው፣ ጎላችሁ ማሳካት የምትፈልጉት በዲጂታል ማርኬቲንግ ምንድን ነው የሚለው መወሰን አለባችሁ። ለምሳሌ ብራንድ አዌርነስ ከሆነ የራሳችሁን ብራንድ ማሳደግ ከሆነ ወይም ብዙ ሽያጭ ማድረግ ከሆነ ወይም ኦንላይን ቱቶሪያል ማዘጋጀት ከፈለጋችሁ እና ተመሳሳይ ምን አይነት ፍላጎት እንዳላችሁ መጀመሪያ ፍላጎታችሁን መወሰን አለባችሁ ማለት ነው። ጎላችሁን ከለያችሁ እና ደንበኞቻችሁን ከለያችሁ በቀጥታ ምን አይነት ቻናል ላይ መስራት እንዳለባችሁ ይጠቁማቸዋል። ከዛ በቀጥታ የደንበኞቻችሁን ባህሪ ከተረዳችሁና የእናንተ ግባችሁን ከወሰናችሁ ሁለት በጣም ታዋቂ የሆኑ የዲጂታል ቻናሎችን መምረጥ አለባችሁ። ሁለቱ ስራ መጀመር ትችላላችሁ። እነኚህ ሁለት የተመረጡ ቻናሎች ግን በትክክል ከእናንተ ደንበኞች ባህሪ እና ከእናንተ ግብ ወይም ጎል ጋር መጣጣም መቻል አለበት። ለምሳሌ መስራት የምትፈልጉት ነገር በፐርሰናል ብራንዲንግ ወይም ኮንቴንት ክሬሽን ላይ ከሆነ ከቲክቶክ፣ ዩቲዩብ እና ኢንስታግራም ቻናሎችን ውስጥ በትንሹ ሁለት መምረጥ ትችላላችሁ። መስራት የምትፈልጉት ደግሞ ስለ ቱቶሪያል ወይም ኤዱኬሽን ላይ ወይም ኮቺንግ ላይ ከሆነ ደግሞ ዩቲዩብ፣ ሊንክዲን እና ብሎጊንግ ዌብሳይቶች ቻናሎች ውስጥ በትንሹ ሁለት መምረጥ ትችላላችሁ ማለት ነው። ሌላው ምናልባትም ኢንተርፕሬነር ከሆናችሁ የተለያዩ ስራዎችን የመፍጠር አቅም ካላችሁ እና በፕሮፌሽናል ኮንሳልቲንግ ስራ ላይ የተሰማራችሁ ከሆናችሁ ደግሞ የፌስቡክ ፔጅ ክሬት ማድረግ እና የራሳችሁን ዌብሳይት ቢውልድ አድርጋችሁ እዛ ላይ ብትሰሩ ሞር አዋጭ ነው ማለት ነው። ሪኮመንድ የሚደረገውም ይሄኛው ነው። ለምሳሌ መስራት የምትፈልጉት የቢዝነስ አይዲያ ወይም ኒች መረጣችሁ ብለን እናስብና የትኛውን የዲጂታል ቻናል ለመጠቀም አስባችኋል? ኮሜንት ሴክሽን ላይ ጻፉልኝ። በሚቀጥለው ቪዲዮ ታዋቂ በሆኑ የሶሻል ሚዲያ ፕላትፎርሞችን እንዴት መክፈት እንችላለን፣ በተለይ ደግሞ ቲክቶክ፣ ዩቲዩብ፣ ቴሌግራም፣ ጉግል ማይ ቢዝነስ እና ሌሎች ታዋቂ የቻናል አይነቶችን እንዴት መክፈት እንችላለን፣ ለጀማሪዎች አከፋፈቱንና አጠቃላይ እንዴት ማኔጅ ማድረግ ትችላላችሁ፣ እንዴት ፖስት ማድረግ ትችላላችሁ የሚለውን ዲቴል ይዤ እመጣለሁ። የሚቀጥለው ቪዲዮ እንዳያመልጣችሁ ቻናሉን ሰብስክራይብ ማድረግ አለባችሁ። ይመቻችሁ።